አዲስ በተደረገ የሕክምና ሙከራ ዶክተሮች የአንዲትን የተቃጠለች ሴት ፊት ከዚህ ወደዚህ መቀየር ችለዋል። ነገሩ እንዲህ ነው። የ18 ዓመቷ ኬትሊን ጀፍሪ የኮሌጅ ፓርቲ ላይ ባጋጠማት ከፍተኛ የሆነ ቃጠሎ ፊቷ፣ አንገቷ እንዲሁም እጆቿ ክፉኛ ይጎዳሉ። በዚህ ጊዜም ወደ ካናዳ የቃጠሎ ማዕከል ትወሰዳለች። እንደዚህ አይነት ጊዜ የተለመደው የሚደረገው ስኪን ግራፍት ወይም ከአንድ ያልተጎዳ የቆዳ ክፍል ቆዳን በመውሰድ በቃጠሎ ወደ ተጎዳው አካል ይደረጋል። ይህም ቁስሉ ያድነዋል፣ ነገር ግን ከፍተኛ የሆነ ጠባሳ ጥሎ ያልፋል። ነገር ግን በሃሚልተን ሄልዝ ያሉ ዶክተሮች የዚችን ልጅ ፊት ለማዳን አዲስ ተደርጎ የማይታወቅ የህክምና ሙከራ ሊያደርጉ ይወስናሉ። ይህም ኤክሶዞም የተባለ የህክምና ሂደት ነው። እነዚህ ነገሮች ሴሎች እርስ በርስ ለመግባባት የሚጠቀሟቸው እንደ ቋንቋ አይነት የሆኑ ስቦች ናቸው። እነዚህም ዶክተሮች ወደ 1 ትሪሊዮን የሚሆን ኤክሶዞሞችን ወስደው በኬትሊን የተቃጠለ ቆዳዋ ላይ በቀጥታ ያደርጋሉ። ነገር ግን ቃጠሎዋ ትልቅ ስለሆነ ፊቷ ላይ ያደርጉት እንጂ አንገቷ ላይ ሙሉ ለሙሉ የቆዳ ንቅለ ተከላ እንደሚያስፈልግ እርግጠኞች ነበሩ። ከዛም የሆነው ግን እነሱንም ያስገረመ ነገር ነው። የኬትሊን የቆዳ ፊትም ሆነ አንገቷ ሙሉ ለሙሉ በሚያስገርም ሁኔታ ሊድን ቻለ። ኬትሊንም የፊቷን ሁኔታ ስትገልጽ የቀንና የሌሊት ያህል ልዩነት አለው ትላለች። ይህ ለኬትሊን ብቻ ሳይሆን ለዓለም አቀፉ ሕክምና ሳይንስ ትልቅ እምርታ ነው። ወደፊት ድንገት ለሚያጋጥሙ የቃጠሎ ጠባሳዎችም ትልቅ ተስፋ ይሰጣል። ይህ ይጠቅመዋል ለምትሉት ሰው አጋሯቸው።